አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ሰላም፣ እንዴት ናችሁ? ክርስቲያን ቤተሰቦቼ ደህና ናችሁ ያላችሁ? አለው አልሐምዱሊላህ፣ እኔ ጋር ሁሉ ሰላም እና ዛሬ መዳም ቤት ሆናችሁ ቡና ለናፈቃችሁ ልጆች ቡና ሳፈላ አይታችሁ እንድታፈሉ ማለት ነው። ይሄ መጥበሻ ላይ የምታዩት ቡና እነሱ የሚጠጡት ቡና ነው። ያኔ ይኸውን ነው ማለት ነው። ይኸውን ነው እነሱ የሚጠጡት ቡና ነው። እኔ በጣም ሲናፍቀኝ እነሱ ከሚጠጡት ቡና አንሽቼ ልቆላ ነው ማለት ነው። እያፈላው ነው፣ ቡና እያፈላን ነው። ኖ አብራችሁ ጠጡ፣ እንጠጣ ቡና። እሳት ወስደበት ቤቱ ጭስ በጭስ ሆኗል። እንግዲህ እነሱ ተኝተዋል እና ውድ ቤተሰብ ኔስካፌ የሚጠጡ ልጆች ኔስካፌ እንዳትለምዱ ማለት ነው። ያልጠጣችሁ ቀን በጣም ነው የሚከፋው፣ በጣም ከምነግራችሁ በላይ ራስ ምታቱ ያስቸግራል። ስለዚህ ቡና የምትወዱ ልጆች፣ እንደኔ ቡና የምትወዱ ልጆች እንደዚህ በማንከሽከሻ እነሱ የሚጠጡት ኖርማሉ ቡና እንትን ትሉታላችሁ። በዚያው እነሱ የሚጠጡት ቡና የኛው ነው፣ ኖርማሉ የኛው ነው። እነሱ በደንብ ስለማይቆሉት ነው። ይኸው አሁን ቡኒ እየሆነ ነው ማለት ነው። ስለማይቆላ ነው ነጭ የሚሆነው። እነሱ አተላ የሚመስለው ስለማይቆሉት ነው። ቡና ንፍቅ ላላችሁ እንደኔ ቡና የምትወዱ ልጆች ኖ አብረን እንጠጣ እላችኋለሁ። ትንሽ ይቀረዋል አሁን ማለት ነው። እዚህ ጋር ውሃ ጥጃለሁ፣ ትንሽ ውሃ ጥጃለሁ። ትልቅልቅ ብሏል። ስለዚህ ኔስካፌ ያልጠጣው ቀን ድብርቱ በጣም አስቸገረኝ፣ ራስ ምታቱ። ስለዚህ ያ ከሚሆነው ለምን ሀገራችን ቡና አፍልቼ አልጠጣም አልኩኝ። ይሄ ቡና እነሱ የሚጠጡት ቡና ነው፣ ይኸውን ነው ማለት ነው። እነሱ የሚጠጡት ቡና ነው። እነሱ በደንብ ስለማይቆሉት ነው። አንዳንድ ቤት ደግሞ ድፍኑ አለ። ድፍኑ ያለበት ቤት ካላችሁ ደግሞ እሱንም እንደዚህ መቁላት ይቻላል ማለት ነው። በማንከሽከሻ እንደዚህ ታረጉትና በማንከሽከሻ እንደዚህ ትቆሉትና መጨረሻ በመፍጫ ትፈጭታላችሁ። ይሄ ደግሞ መፍጫት አያስፈልገውም፣ ተፈጭተዋል። ምንም ነገር ስለማያስፈልገው በደንብ ስላልተቆላ ብቻ እኔ አማስለዋለሁ ትንሽ። ከዛ በኋላ ትንላለሁ ማለት ነው። አልጬ እጠጣለሁ። እኔ በጣም ነው ቡና የምወደው፣ በተለይ ቀን ቀን እንዲያርብኝ ስለሆነ ቀወጠው ጭሱ። አሁን ኖርማል ያለው የኛ ሀገሩን ቡና ሆኗል ማለት ነው። እና ውድ ቤተሰብ ኖርማል ቡና ሆነ ማለት ነው። ትንሽ ቀዝቀዝ ሲል እዚህ ጋር የፈላ ውሃ አለኝ፣ በሱ አስገባለሁ ማለት ነው። ከፈለጋችሁ ሱካር፣ ወተት የምትወዱ ከሆነ ወተቱን በጥብጣችሁ በውሃው ታስገብጣላችሁ ማለት ነው ከፈለጋችሁ። ያው ነው ቀዝቀዝ ብለዋል ትንሽ። ውሃው ትንሽ ነው፣ ውሃው ፈልቷል ማለት ነው። ተንተክተኳል።
ወላሂ ሽታው ሲያምር እኔ የእነሱን ሳፈላ ሽታው ራሱ አተላተላ ነው የሚለው። በጣም ነው የሚያስጠላው ሽታው ራሱ ማለት ነው። ስለዚህ አሁን በደንብ ስለተቆላ በጣም ነው ሽታ ያለው፣ ሽታው ወጥቷል ማለት ነው። በጣም ነው የሚሸተው፣ በጣም ደስ ይላል። እና ቡና የናፈቃችሁ ልጆች ያው ኖርማሉን ቡና በማንከሽከሻ በመላጋ አሁን እኔ እንዳረኩት አርጋችሁ መጠጣት ትችላላችሁ። ባይዘዌ እነሱ ካዩ ቡናው ሲያልቅ እሷ ናት የጨረሰችው ይላሉ ማለት ነው። አንዳንዶች ደስተኛ አይሆኑም። ሁሉም ነገር ሲያልቅ በሰራተኛ ነው የሚያሳቡት። ስለዚህ እነሱ በማያዩአችሁ ሰዓት ብትጠጡ የተሻለ ነው ውድ ቤተሰብ ማለት ነው። እና ወዳቸዋለሁ። እስከ መጨረሻ ስለተከታተላችሁኝ በጣም አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አርጎኝ። በጨው ነው መጠጣ። ጨው እንትን አረግበታለሁ። ጥርሴ አሞኛል፣ ምች ብሎኛል። ይሄ ሽንፌ ነው ማለት ነው። በዛ አጋጣሚ ይኸው ምች ላለባችሁ ልጆች በቡና ሹንፍ ካለ ቤቱ ላይ ቆሻሻውን ለቅማችሁ በእጃችሁ እሽት አርግታችሁ መጠጣት ትችላላችሁ። ድዴን በፎሮን ምግብ ሰርቼ ነበር፣ ምች ብሎኛል። በዛውም ዱአ አርጉልኝ አላህ አፊያ እንዳረገኝ። እዚህ ጉሮሮ ላይ ምች ብሎኛል፣ ድዴን ማለት ነው። እዚህ ጋር በጣም አብጠዋል። በዛ አጋጣሚ ቡና አፍልቼ በሽንፍ ልጠጣ ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኑ ቡና እንጠጣ ማለት ነው። ከነዚህ ልጠጣለሁ።